ሰላም እንደምን አላችሁ ውድ የቅን ሐሳብ ቤተሰቦች፣ ዛሬ በአዲስ ሐሳብ መጥተናል። ቁም ነገር ለማየት ትወዳላችሁ ማለት ነው። ስለዚህ ቻናላችንን ሰብስክራይብ ማድረግ እንዳትረሱ፣ ቪዲዮንም ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንዴት ነሽ? እግዚአብሔር ይመስገን እኔ ደህና ነኝ። እናንተ እንዴት ናችሁ? እንኳን አደረሳችሁ። እንግዲህ እንኳን አደረሳችሁ፣ እንኳን አብሮ አደረሰን። መልእክታችሁን እንግዲህ ኮሜንት ላይ አስቀምጡልን። ዛሬ ምን ሐሳብ ይዘሽልን መጣሽ? እኔ ይዤ የመጣሁት ሐሳብ ስለ ሴቶች ልጃገረዶች፣ ወጣት ሴቶች ልጆች ነው ሐሳብ ይዤ የመጣሁት። እሺ ቀጥይልን። እና ሴቶች ልጆቼ እባካችሁ ወንድ ጋር ስትሄዱ በቃ ትዳር የምትፈልጉ ከሆነ የምትፈልጉትም አትቀላቀሉ። በቃ ትዳር የሚፈልግ ብቻ ስርዓቱን ይዞ መኖር አለበት። ማትሪክ ፈተና እንደምትቀመጡ ተቀመጡ። በቃ ትዳር የምትፈልጉ ሰዎች ልክ ማትሪክ ላይ እንዳላችሁ እወቁ። ከዛ ለትዳር አጥኑ። ሚስት ያለው ባል እንዳያጋጥማችሁ ተጠንቀቁ። እሱን ነው የምታጠኑ። 6 ወር የምታጠኑት እሱን ነው። ጉድ እንዳትሆኑ ሴቶች። እኛ ሴቶች ጉድ እየሆንን ነው። ጉድ እንዳትሆኑ። ስለዚህ ወንድ ምንም አይነት ጉድ የለበትም። መካድ ይችላል፣ ዞር ማለት ይችላል፣ ሌላዋ መደረብ ይችላል፣ ወይም መተው ይችላል። ሴት ልጅ ግን አደጋ ነው። ሴት ልጅ አደጋ ነው። ጥንቃቄ ያስፈልጋታል። ሴት ልጅ ለህይወቷ ጥንቃቄ፣ ዋስትና ምንም የላትም። መጠንቀቅ አለባት ለራሷ ራሷ። ስለዚህ ተጠንቀቁ ልጆች። እንደው ዝም ብሎ መንገደኛ ሁሉ ባል እንዳይመስላችሁ። ኤችአይቪንም ፍሩ። ድንግልናችሁን ጠብቁ። እግዚአብሔር ይወዳል። መሰረት ያለው ትዳር ይሆንላችኋል። ወንዶችም ብትሆኑ ሴቶችም ድንግልናችሁን ጠብቁ። እዛም ስትሉ ወይ በሽታ ያጋጥማችኋል፣ ወይ ያሰባችሁበት ሳትደርሱ፣ ወይ ደግሞ እንደ ሸሚዝ ስትቀያየሩ ትኖራላችሁ እንጂ ቁም ነገር ላይ አትደርሱም። ቁም ነገር ላይ የምትደርሱ ራሳችሁን ጠብቁ። ከንግግራችሁም ተቆጠቡ። እንደገና አትንበላጠጡ ሴቶች እባካችሁ። ስትንበላጠጡ ወንዶች ይጠላሉ፣ አይወዱም። ታስጠላ መንቃራ ይላሉ። አትበሉ። በቃ ስርዓታችሁን ይዛችሁ በቃ ይሄ ነገር ትዳር ስለፈለጋችሁ መጀመሪያ እግዚአብሔር ትጠይቃላችሁ። እግዚአብሔር ትዳር ስጠዩ። ለጓደኞቻችሁ ትዳር አጣው ባላጣው ብላችሁ በምንም ተአምር አትናገሩ። እነሱ ለሌሎች ወንዶች ይናገራሉ። ዛሬ ባል በጠፋበት ጊዜ ይላሉ። ወንዶች የበላይነት ይሰማቸዋል፣ ይኮራሉ፣ የልብልብ ይሰማቸዋል። በቃ ምንድን ነው ሴቶች እኛ ኮምጠጥ አንልም እንዴ? ኮስተር ያለ ሴት እኮ ነች እሷ። ይፈልጋለሁ ዘሯን አበዛለሁ የሚለው ዘፋኝ ወዶ መሰላችሁ እንዴ? ኮስተራ ወንድ ኮስተራ ሴት ስለሚወድ ነው። ኮስተር በሉ ሴቶች፣ አትንበላጠጡ። ለትዳር የምትፈልጉ ከሆናችሁ ስርዓት እንዲህ ነው፣ እሺ እንደዚህ ነው፣ ታዲያ እንዲህ ነው ብላችሁ ሲሪየስ ሆናችሁ ኖርማል ንግግር ተናገሩ እንጂ እንደዚህ ሆኖ እንደዚህ ታበላኛለን ታጠጣኛለን። ሰርቶ ከመጠበቂ ነው። ግዴታች ነው ውስጥ ያለውን ሰርቶ ማብላት። በቃ እንዲህ የማትፈልጊ ነው ትዳር አትፈልጊ። አርፈሽ አልጋሽ ላይ እናት አባታሽ አልጋሽ ላይ ጡረታ ሆነሽ ትቀሪያለሽ። ስለዚህ ኮስተር ብለሽ በችግር ውስጥ ከማለፍ በመጀመሪያ ራስን ኮምጠጥ ኮስተር በቃ ይሄ ቤተሰብ ጋር የሚሰራው ነው። የታሻለ አድርጌ እናቴ ለአባቴ እንዲትሰራለች። ስለዚህ ጠፈጥ አድርጌ ይሰርቼ ለባሌ እንዲህ ያደርገዋለሁ፣ አብቃቀዋለሁ፣ ቆጥባለሁ፣ እንዲህ ያደርጋለሁ ብለሽ ኮስተር ማለት ነው እንጂ ያለብሽ እንዲህ በተንበላጠጠ ባል አይገኝም። አትንበላጠጭ። እግዚአብሔርን ጠይቂ። እዚህ አጠገብሽ ይገትረዋል። በቃ ያንን ይሄን ነው ፈልገው፣ ያንን አንተ ይሄን መልስ። በቃ ወንድ እንዲህ ነው የሚወደው። እንዲህ ቅልጥ ሙርጥጥጥጥ ግልጥ አትበይ። ሴቶች እንደዚህ አትሁኑ። ወላጆቻችሁን ደግሞ ባላችሁ እጮኛችሁ ሲመታችሁ ሲቆጣችሁ ሁሌ ይመታኛል ብላችሁ ሞኝ አትሆኑ። የሚቆጣውን አትጥሉ። አንዳንድ ጊዜ የሚጠጣ ወንድ ብቻ እንትን በሉ፣ አርሙ። ጥሉት ማለት ሳይሆን ለውሃ ጥም ይጠጣ፣ ጥመዋል። ወንድ ልጅ ግን ገደብ አይለፍ። ገደብ እንዳያልፍ በዘዴ ቆንጠጥ ኮስተር። ሴት ልጅ አትልቀቂ። ኮስተር ብለሽ ምንድን ነው አንተ ሲነጋ ምንድን ነው አንተ ይሄ እንደዚህ ህገ ወጥ ነገር ምንድን ነው? ትዳር አይደለም እንዴ? ቢኖርስ ቢትረፈረፍስ ነፍሳችንንም ስጋችንን አናድንም እንዴ ማለት አለ እንጂ ይሄ ዝም ብሎ ጠጥቶ ሲመጣም
ወይም አብረን ሄደን ውጭ እንብላ፣ ውጭ እንጠጣ አይሰራም። ውጭ ስትበይ ውስጥ ስትጂ አንቺ እዚህ ቁጭ ብለሽ እዛ መዶቢያ ተጣላችሁ አይደል? ምን አሳየህ ቁጭ ብዬ ብለህ መጣላታችሁ አይደለ? ጸብ የሚጠፋበትን ፍቅር የሚዘራበትን ነው ማየት ያለብሽ። ውጪ መብላት ትዳር ከተያዘ በኋላ ፌስቡክ እያይሽ ጥፍጥ ያለች ነገር ካለሽ እየሰራሽ ቤት ውስጥ ብሉ ጠጡ። ዛሬ ምን ወሬ የሚታይበት ነገር ሞልቷል። ሞባይሉ ያሳያል፣ ቴሌቪዥኑ ያሳያል፣ መንገደኛው ያሳያል። ስለዚህ ውጭ ብትሄዱ አንቺን እዚህ ቁጭ አድርጎ እዛ ማዶ ያያል። ሳይወድ በግድ ይጠቅሱታል ሴቶች። ስለዚህ አንቺ ጭርጭርት ያለሽ የተከፈተው እድልሽ እየተዘጋ ይመጣል። ወንድ ልጅ የምትወጂ ከሆነ ቀልብሽ ካረፈበት እሱን በጥንቃቄ በስነ ስርዓት ይሄ ቢሆን ይሄ ቢሆን ይሄ ነው ብለሽ ካልሽ ተግባባችሁ። ከዛ ሌላ አልፈልግም፣ ይሄን ነው የምበላው፣ ይሄን ነው የምጠጣው የምትይ ከሆነ ግን ወንድ ይሄን ነው። እህቴ ትዳር ለመያዝ እንደዚህ ነው። ትዳር ደግሞ ያዙ፣ በጊዜ ያዙ። አለበለዚያ የሴት ላጤ እቤት ውስጥ ወላጅ አይወድም። እንገራችሁ አይደል? ወላጅ አይወድም እንዴ 80 ዓመት 70 ዓመት እንደው በአፉ ባይለፈልፍ ትቀየማልኛለህ፣ የዛሬ የትዳር ጌታ ነበር ትቀየመኛለች ብሎ ስለሚል ወላጅ ውስጡ ይናደዳል። ምን እንደሆነ እዚህ ተዘብዝፋ ቤቴ ውስጥ ይላል። ትዳር ያዙ፣ አነሳደጋ አትበሉ። ወንድ ይሁን እንጂ ስራ ይኖረው በቃ ያስተዳድርሽ። ትዳር ያዙ ሴቶች። ሴት ልጅ እድሏ አንዴ ነው። ቆማ ከቀረች ቀረች ነው በቃ። የመውለጃ ጊዜ ያልፋል። ከማለፉ በንቡጥ ሰውነታችሁ ጥሩ ንግግር፣ ጥሩ አንደበት። ስራ ባይኖራችሁ እንኳን ወንዶች እኮ ይወዷችኋል። ለምን እንደዚህ ትንበላጠጣላችሁ? ስትንበላጠጡ እየጠሏችሁ ይሄዳሉ። ወላጆቻችሁ ደግሞ የኔ እንደዚህ መከራዬን አልበላም አልጠጣም ብዬ አሳድጌ አስተምሬ እንዲሁ ዝም ብሎ ባልታገቢ ነው ይላሉ። ቆመች ስትቀሪ ደግሞ የት ማን ይውሰድልኝ ከቤቴ እንዴት አድርጋ ትውጣ ይላሉ። የመጣችላችሁን እድል አትዝጉ። ወጣት ሴቶች አትዝጉ። የመጣውን አጥኑት። ከዛ ከተወሰነ በኋላ ቻው አልፈልግም በሉ። ቶሎ ወደ አልጋ አትሩጡ ሴቶች። ሞኛቱ ይደርሳል እኮ እሱ እድሜ ልካችሁናል አይደለ እንዴ? ምን ይሰራላችኋል? ምንም አይሰራም እኮ። ትዳር ደግሞ ያዙ በጊዜ። አይምሮ ጥሩ የሆነ ልጅ፣ ትምህርት የሚገባው ልጅ ትወልዳላችሁ በጊዜ ካገባችሁ። እንዴ ወንድ እኮ አልጠፋም። የእናንተ ሁኔታ ነው ወንዱን ያስጠላው። ለምን እንደዛ መሆን የለባችሁም። እወቁበት ልጆች። ባል ሞልቷል፣ ወንድ ሞልቷል። ቁም ነገር ነው የጠፋው። ለምን ቁም ነገረኛ ሆኑ እንጂ ሴቶች ተው። ትዳር ለመያዝ እኮ ሲሪየስ መሆን ነው እንጂ እንዲበቀበጡ አይደለም። ወንድ ምን አይነት እንትን ይፈልጋል? እናት አባት እንድትጎጂ አይፈልግም። ግን ተጎዳው ብለሽ ስትመጪ ደግሞ አይቀበልሽም። ቢቀበልሽ ከአንድ ወር በኋላ ትሰለቻለሽ። ወንድ ምን አይነት ጸባይ ያላትን የሚፈልግ ይመስልሻል ታዲያ? ወንድ ኮስተር ብላ በቃ ኖርማል ንግግር የምትናገር የምትጣጣር፣ ለእድገት የምትጣጣርን ሴት ይፈልጋል። ስራ ቢኖራት ስራ ባይኖራት ስራ አታሌ እንጂ ቢኖራት ብዙ ትሰራለች ብሎ የሚል ይፈልጋል ወንድ እንጂ ሀብታም ትሆንና ትዳር ትፈልግና ወይም የመፈለጊያ ጊዜ ያልፍና ከዛ በኋላ ችግር ነው። ሴት ልጅ ከ20 ዓመት ጀምሮ ሴት ልጅ እስከ 25 ዓመት ድረስ ትዳር መፈለግ፣ አይምሮሽን ማዘጋጀት ለትዳር ማማረጫ ጊዜሽ ነው። ካማራትሽ በኋላ ከተገባ አሁን እኮ ችግሩ አንደኛ ትዳር ወንድ መያዝ አለመቻል። ምንድን ነው ይሄን ያህል? አይገዛም እኮ በጸባይ ነው የሚመጣው እኮ። ኮስተር በማለት ነው ወንድ የሚገኘው፣ በመቅለስለስ አይደለም። መቅለስለስም አይነት አለው። ስለዚህ ሴቶች እህቶቼ እባካችሁ አትሽወዱ፣ በጊዜያችሁ አግቡ። ጭች ቤት ውስጥ የተረሳች ያለች እንደው ባለም ቢብሏት የትም ቢላችኋል አይላችሁም እንዴ? ምንም ቢሆን ከትዳር የሚቀር ሰው የለም። ማንም የቀረ ሰው የለም። የቀረው ቢኖር አመል በማጣት ባህሪ እንዲህ ቅብርርር ሙልቅቅቅ እንዳልሽ ቤት ውስጥ ትዳር ላይም እንደዛ አይሰራም። ትዳር ውትድርና ማለት ነው። ትዳር መግባት ማለት ነው። ውትድርና መቀጠር ማለት ነው። ጉልበት ይፈልጋል ትዳር። ብቁ አይምሮ፣ ብቁ ጉልበት፣ ብቁ
በገንዘብ ቁጠባ ብቁ፣ ገንዘብ በደንብ ማያዝ፣ የወንዱ ማስደሰት ማስቀመጥ፣ ከሌለም ደግሞ የእሱ ቤተሰቦች የአንቺ ቤተሰቦች መደጎም የሌላቸውን በተለይ ሴት ልጅ በተለይ ካገባሽ በኋላ ከቤተሰቦች ይበልጥ የእሱን ቤተሰቦች በደንብ መንከባከብ አለብሽ፣ ባልሽ እንዲወድሽ ከፈለግሽ። አለበለዛ የእሱን ከቤተሰቦች ያስጠላኛል፣ እንደዚህ ነች፣ እንደዚህ ነው፣ ያ እንደዚህ ነው። ስንት ቀን አብራችሁ ስትኖሩ መቼም ቀን አትኖሩ። ብትኖሩ ለአንድ ቀን ወይ ለግማሽ ቀን ነው የምትተያዩት። በዛ ሰዓት ፍግግ ብለሽ ፍንድቅ ብለሽ በቃ የውስጥሽም በውስጥሽ አድርገሽ ክፉ ቢናገሩሽም ቢነድፉሽም ወይ እነሱ ትዳር ሴቶቹ አልያዙ ይሆናል። በአንቺ ትዳር መያዝ ቀንተውም ሊሆኑ ይችላል። ቻል አድርገሽ ዋጥ አድርገሽ ያንን አንቺ ባልሽ እንዲወድ ብቻ ማድረግ ነው ያለብሽ። አንቺ በዛን ሰዓት መገፋት ነው ያለብሽ እንጂ እኔም እኮ በቤቴ ቀበጥ ነኝ ማለት የለብሽም። ትዳር ነው ይሄ፣ ፈተና ነው። ትዳር በፈተና ውስጥ ማለት ነው፣ ማለፍ ማለት ነው። የእሱ ቤተሰቦች እህቱ ትነድፍሻለች፣ ወንድሙ ይነድፍሻል። ስለዚህ ያንን ችሎ መቋቋም ነው፣ ባልሽ ብቻ አይደለም። ስለዚህ ያን እችላለሁ፣ ቢመጣ እንዳመጣጡ መልሳለሁ፣ ፈገግ ብዬ መልሳለሁ፣ ያለኝን አበላለሁ፣ ያለኝን አጠጣለሁ። ደግሞ ይብሉ ይጠጡ፣ የእሱ ገንዘብ ነው፣ ያንቺም ገንዘብ ቢሆን ለድሃ ይሰጥ እንኳንና ለባልሽ ቤተሰቦች። ስለዚህ እናት አለው ምን አለው ሳይሆን እናት አባቱ ከመሞታቸው በህይወት ካሉ እነሱን መንከባከብ፣ የእሱን እናት አባት እንደ ራስሽ እናት አባት ማየት ያለብሽ። ገና ለገና እህት አለ ወንድም አለ እሱን አላገባም ብለሽ ስትይ ቆመሽ ትቀሪያለሽ። የኔ እናት ከዚህ ሁሉ በጊዜ አግቢ፣ በጊዜው ልጂ፣ አይነኩሽም። በቃ ሁሌ በተደጋጋሚ የሚናገሩሽ ከሆነ አሳርፍ። ያችን ልክ የተናገሩባትን ሰዓት ትጽፊና በዚህ ሰዓት እከሌ እንዲህ አለች፣ በዚህ ሰዓት እከሌ እንዲህ አለች፣ ምከራት፣ ትረፍ፣ ትዳሬን አትበጥብጥ ብለሽ ለሱ ማሳወቅ ነው እንጂ እሷ ስትናገርሽ እሱ ባይኖር በሌለበት ሰዓት ነው። ብዙ ጊዜ ሴት እህቶች ያላቸው ወንዶች ሴቶቹ ናቸው የሚበጠብጡት። ሴቶቹ ሚስቶችን የባሎች እህቶች ናቸው የሚበጠብጧት። የማይገባቸው ውስጥ ጥልቅ ይሉና እሷ ትዳር የሌላት እንደሆነ የእሱን ትዳር ለመበጥበጥ የምትነሳ ሴት እህት ልትኖር ትችላለች አለች ደግሞ። ስለዚህ ያችን ስትመጣ አንገትሽን ድፍት አድርገሽ የሚያስፈልገትን አድርገሽ መሸኘት። ብትናገር አትስሚያት። የሚያዋጣሽ ባልሽ ነው። አፈርግጦ የሚያኖርሽ ባልሽ ነው። ወንዶች ደግሞ ስትታመሙ ከራስጌ ግርጌ ማንም አይልላችሁም። አትፍቱ። እኔ አሁን መንገድ ላይ አንዱ ልጆች አሉት፣ አግብተዋል፣ አልወለደችም፣ አገባት። ከዛ በኋላ ያልወለደች ማግባት ድሮ መቃጠል መፈታታለሁ እያለ ይላል። ሞኝ ነው። እኔ አሁን መንገድ ላይ የሰማኋቸው ግን በመሀል መግባት ጥሩ አይደለም፣ ምን ሰምተሽ ምን አየሽ ብሎ ጸብ ይመጣል ብዬ ነው እንጂ ለምን ይፈታታል እንዴ? ማግባቱ እኮ አይቀርም ድጋሚ እንዴ። ያችም የሚያገባት እኮ ዞሮ ያው ነው፣ ወጣት ነገር ነው፣ ልጆች አሉ። ሚስቱ በምን እንደተለየችው አላውቅም። እሷ ደግሞ አትወልድም። ስለዚህ እግዚአብሔር በሌላ ከሚፈትነው በዚህ ቢፈትነው አይሻልም እንዴ? የእሷን አመል ችሎ ልጆቹን ቢያሳድግ አይሻለውም እንዴ? አልወለደችም ብሎ መፈታት አለባት ሴት? አትፈታም ሴት። እግዚአብሔር ደግሞ በሽታ ቢሰጠውስ? እሷን ሲፈታ ቀና ጎንበስ የሚያደርገው ቢያጣስ? ሌላ ፈተና ቢያመጣበትስ? ከእሷ ጋር ግብግብ እየተያያዙ እያባበሉ እንዳላየ እንዳልሰማ እየሆኑ ልጅን ሲያሳድጉ እንደዛ ነው እንጂ እንዲሁ ይህን ያህል ጊዜ ራሱ ማስቀመጤ እኔ ልክ አይደለም። ቤት ሰራሁላት እንዲያረኩላት፣ ከዛ በኋላ ብትፈልግ ታመስግነኝ፣ ባትፈልግ የራሷ ጉዳይ። ከኔ ወደዛ መወገድ አለባት አይደለ? ያቺ የምትገባውም ያው ነች። ብትወልድ የባሰ ልጅና ልጅ እሳትና ጭድ ይሆናሉ። እንደገና እቤት ያሉት የምትመጣዋን ላይቀበሏት ይችላሉ። ምንም ቢሆን ይቺ ለምደዋታል። አልምድ፣ ቻል፣ ሞኛቱ ለልጆች ስትል ተጎዳ። ገንዘብ አይሰራም፣ የሚሰራው ሰው ነው። አንድ ወቅት በአንተ ልጆች ልትናደድ ትችላለች ስላልወለደች፣ ባለመውለድ የሚለው ሞራሯን ሊነካው ይችላል። ይሄ ለአንተ ፈተና ሊሆንብህ ይችላል። ፈተና ደግሞ ሌላ ነገር ከሚመጣብህ በእሷ ብትፈን ይቀልሃል። ምንም ማለት አይደለም። እግዚአብሔር ያውቃል። ቻላት። ለምንድን ነው አልወለደችም ብለህ ወንዶ ያልወለደ ሴት ለምንድን አውጥታችሁ የምትጥሉት? ነገ እናንተ የምትሆኑትን ታውቃላችሁ እንዴ? በአንድ ቀን እኮ ሰው የሚሆነውን አያውቅም። መለስ ብሎ መለስ፣ ሞት አለ፣ መሰበር አለ። የሰው ልጅ ብርጭቆ ነው። ከተሰበረ ብርጭቆ አይጠገንም፣ መጣል ነው።
ስለዚህ እችን ምድር አንዴ ነው የምንኖርባት፣ ተቻችለን እንኖር። አንዴ ቢያናደዳችሁ ደግሞ መለስ ትንሽ ቆየት ብላችሁ የሆነ የሚያስረሳ ነገር የሆነ ነገር አድርጉና መጠጥ ደግሞ አትጠጡ እንድረሳ ብላችሁ በመጠጥ ውስጥ መደበቅ ማለት ደግሞ መልመድ ነው በዛው። ወንዶች ሴቶች ሲናደዱ የት ይድረሱ? ወንዶች ሲናደዱ መለኪያ ውስጥ ይደበቃሉ፣ አረቄ፣ ገለመሌ፣ ሌላ ወዘተ ውስጥ። ሴቶች ሲናደዱ የት ይሄዱ? አንተ እንደምትናደድ እሷም ትናደዳለች እኮ። እባካችሁ ተደማመጡ፣ ግድ የላችሁም ተደማመጡ። እግዚአብሔር ይባርካችኋል፣ ትዳራችሁን ይባርክላችኋል። ጥርሳችሁን ንክስ አድርጋችሁ ይችን ቀን ካለፋችኋል፣ ይችን ደቂቃ ካለፋችኋል፣ የማይናደድ የለም፣ የማይቃጠል የለም። ትዳር ማለት አንዴ ሙቅ ውሃ፣ አንዴ ቀዝቃዛ፣ አንዴ ትኩስ፣ ግን በመሃል ግን ያንን ለቻለው ሰው ጣፋጭ ነው። ይሄ ከይሲ ዳቢሎስ እሱም ቢሆን እኮ ሰልችቶ ደግሞ በምን ልግባባቸው እያለ እሱ እንቅልፍ የለውም። እኛን ለማግኘት በሽተኛ ስለሚፈልግ ቀዳዳ መክፈት የለባችሁም። ባጣ ባጣ ባለ ትዳር አላጣ ብሎ ያለው ለምንድን ነው? ትግል እንዳለ እወቁ። ያላገባችሁም አግቡ። በአሁኑ ሰዓት አንድ ሲንግል ሊኖር አይቻልም። የሌላችሁም ብትሆን ሁለት ስትሆኑ ይሻላል። ኑሮ ይቀላል። ሀሳብ እንትን ይላል። ሀሳብ ሼር ይደረጋል። የሚበላውም ቢሆን ይበረክታል። ሁለት ስትሆኑ አንድ ብቻውን አይበረክትም። አንድ ብቻህን እንደው ሮጠ መጨረሻው አይደለም። አንተም ወንዱም ብትሆን ሞክራት፣ ያዛት፣ ግን እያት፣ ትንሽ ጊዜ እያት፣ እንደው ቸኩለ። ሴቶች ደግሞ ልጆች ሁል ጊዜ መጀመሪያ እንዳገኛችሁ ወንዶች አይሆኑም። ሰው ናቸው፣ ይቀየራሉ። እንዴ በት እንኳን ይዝጋል፣ ይቀየራሉ። በአንዳንድ ነገር ሲናደዱ ስትገናኙ እናንተ በውጭ ስላላችሁ ጥሩ ፊት አሳይቷችኋል። ይቀየራል የሰው ልጅ፣ ሴቷም ትቀየራለች፣ ወንዱም ይቀየራል። ያንን ማወቅ አለባችሁ። ሰው ነው። ሰው እኮ ሰው ልጅ ክፋት የለውም። ክፉ የሚያደርገን ከይሲ ዳቢሎስ ነው። እሱን አሸንፉ። ጠላታችን እሱ ነው። ጠላታችን ድህነት ነው። ለድህነት አሳልፎ የሚሰጠን ደግሞ እሱ ነው። ግን አብዛኛውን ጊዜ በድህነት ሰው ሲጣላ ላይ በሀብት ነው። ሀብት ሲመጣ አብሮ እርኩስ መንፈስ ከሀብቱ ጋር ከእንጀራው ጋር አብሮ እየተለወሰ ይመጣና መቋቋም ያቅተዋል። ያን ትዳር መቋቋም ያቅተዋል። ዘንበል ይላል ገንዘብ። በቃ ባላንስ ታሳጠዋለች ትዳሩ። እወቂበት እንጂ ብልጥውኝ እንጂ ገንዘብ ዋጋ የለውም። ዋጋ የሰው ልጅ ነው አለው። የሰው ልጅ ገንዘብ ዋጋ ያለውም ለመጠቀሚያ እልህ ለመወጫ ነው። ገንዘብ ለመጠቀሚያ ነው፣ ለቁሳቁስ ይገዛል እንጂ ሰው የሰው ልጅ ገንዘብ አይገዛም። አለበዛ ቆመሽ ትቀሪያለሽ። የኔ እናት እንላችኋለሁ። በሚቀጥለው ሌላ ሀሳብ እስከምመጣ በሰላም ዋሉልኝ።